ከዚህ የምንማራቸው ብዙ ነገሮች አሉ። አንደኛ መኮሳተር በዲናችን የተወገዘ ነው። መኮሳተር፣ ፊትን ማጨፍገግ የሙስሊም ባህሪ ሊሆን አይገባው። ማ ረአይቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ሙንዙ አስለምቱ ኢላ ሙተበሲማ። ከሰለምኩ ጀምሮ ነቢን አይቻቸው አላቅም፣ ተገጣጥመን ፊት ለፊት ተያይተን አናቅም፣ ባዩዋቸው ቁጥር ፈገግ ብለው ባያቸው እንጂ ይላል። ሌላኛው ሰሐቢም እንደዚሁ ሁሌ ሲገናኙ ፊታቸው ፈክቶ ፈገግ ብለው ስለሚያያቸው ምድር ላይ ካሉ ሰዎች ሁሉ የበለጠ እሱን ስለሚወዱ ለሱ ብቻ ሲሉ ፈገግ የሚሉ መስሎት መን አሐቡ ናሲ ኢለይከ ብሏቸዋል። ፈገግታቸው ቁጥር አንድ ወዳጃቸው እሱ ነው ብሎ እንዲያስብ አድርጎታል። እኔማ በአንደኛ ደረጃ የምወደው አኢሻን ነው አሉት። አይ ይሄን አይደለም ነው የፈለኩት ከወንዶች ማለት ነው አላቸው። አባቷን አሉት። አሁንም ውዴታውን ሲገልጹት ከሷ ጋር አያይዘው ነው የገለጹት። አባቷን በሚሩ የተመለሰው ወደ አይሻ። ከዛስ ዑመርን በመጨረሻ እንዳያርጉኝ ብሎ አቆመዋል። ከማንኛውም ሰው ጋር ስትገናኝ በፈገግታ ተገናኝ። አላሁመ ኢላ ወንጀለኛ ከሆነ ያንተ ፈገግ ማለት ወንጀሉን እንደምታጸድቅ እንዲያውቅ የሚያደርገው ከሆነ የሚያበረታታው ከሆነ ይሄኔ ፈገግታህን መቀነስ ተገቢ ይሆናል ጥቅም ካለው። ወተበሱሙከ ፊ ወጅሂ አኺከ ሰደቃ፣ ወንድምህ ፊት ላይ ፈገግ ማለት ለአንተ ሰደቃ ነው የሚል ሐዲስ አለ። ኮስተር ማለትህ ሰዎች ሲያዩ ሌላ ስሜት እንዲሰማቸው በኩራት እንዲፈርጁ ሸር ያሰበ ነው እንዲሉ ያደርጋል። ፈገግ ማለት ምንም የሚያስከፍለው ነገር የለም። ካንተ የሚያስከፍለው ነገር የለም፣ ያስከፍልሃል እንጂ አላህ ይከፍልሃል በፈገግታ። በነቢይ ሐዲስ መሰረት ወንድምህ ፊት እህቷ ላይ እህቷ ፊት ፈገግ ማለት አጅር ያስከፍልሃል። ሰደቃ ሰጥተህ ጾም ጾመህ ሶላት ሰግደህ አጅር እንደምታገኘው አላህ ፈታ አድርጎ የፈጠረውን ፊትህ ፈታ ማድረግህ አጅር ያስገኛል። እንግዳ ቤቱ ስትሄድ ያለውን ያቅሙን ምግብ ማቅረቡ ትልቅ ነገር ነው። ከምግቡ ጋር ፈገግታ ከታከለበት ደግሞ ምንኛ ትልቅ ነገር ነው ይላል። በዘመናችን በፈገግታ ብቻ የሚሰጡ ሕክምናዎች አሉ። ሰለላሁ ዐላ ሙሐመድ الذي أرشدنا إلى صحة الأبدان والأرواح። ሸሪዓችን የመንፈስም የስጋም ሕክምና ነው የሚሰጠው። ዛሬ ላይ ዓለም ላይ አሉ የተባሉ ሕክምናዎችን ተከታትለው ምንም መፍትሄ በማጣት ግራ የተጋቡ ፈገግ በሉ ተብሎ ይመከራል። ሳቁ፣ ተጫወቱ፣ ፈገግ በሉ ይሏቸው። ነቢ መሐመድ ፈገግ ይሉ የነበረው የሚያሳስባቸው የሚያስጨንቃቸው ነገር ሳይኖር ቀርቶ አይደለም፣ አኺራንም ዘንግቶ አይደለም። ጌታቸው ፊት ሲቆሙ አላህን ፈርተው ከማልቀሳቸው የመጣ ከውስጣቸው የሚወጣ ድምፅ ምድጃ ላይ የተጣደ ድስት የሚያሰማው አይነት ድምፅ ይሰማ ነበር ከውስጣቸው። ጌታቸውን ፈርተው መንገድ ላይ አንዲትን ቴምር አንስተው ከበሉ በኋላ ኋላ ላይ ትዝ ብሏቸው እንቅልፍ ሁሉ አጥተዋል። ያቺ ከመንገድ አንስቼ የበላኋት ቴምር የሰደቃ ብትሆንሳ፣ ለሳቸው የሰደቃ ምግብ መብላት አይፈቀድም፣ የስጦታ ምግብ ነው መብላት የሚፈቀደው። ሌሊቱን ሙሉ አንዲት ቴምር እንቅልፍ ነስታቸው የሚያድሩ አላህ የሚፈሩ ሰው ናቸው። ከማናቸውም በላይ አላህ መፈራ፣ ከማናቸውም በላይ አላህን ማወቅ ሰው ነኝ ብለው ከመሆኑም ጋር ይበላሉ፣ ይጠጣሉ፣ ይተኛሉ፣ ከሚስቶቻቸው ጋር ይጫወታሉ፣ ከጓደኞቻቸው ጋር ይጫወታሉ። ገጠር የሚኖር ሰው ነበር። ከገጠር ሲመጣ ሁሌ ሆን ብሎ ነቢ መሐመድን ይዘይራል። ገጠር ያለ ነገር ይዞላቸው ይመጣል። ነቢም ዓለይሂ ሰላቱ ወሰላም ሲመጣ ቤታቸው ያለውን ሰጥተው ይሸኙታል። እሱ የገጠር ቤተሰባችን ነው፣ እኛ ለሱ የከተማ ቤተሰቡ ነን ይሉ ነበር። ከዕለታት አንድ ቀን መጥቶ ሲያጣቸው አሁን መጥቶ ሄደ ጓደኛ ሲሏቸው ገበያ ሄደው ፈልገውታል። በረሃን አቋርጠው በዛ ሙቀት ሀገር መዲና የገባ ሰው ከኋላ ታቅፈው ከልባቸው ጋር አጣብቀው ይዘውት ከደረታቸው ጋር ባሪያ የሚገዛ ማን ነው ሲሉ ልቅቅኝ ያለ ይጮህ ጀምሯል። ሌላ ሰው መስሎት ኋላ ላይ ነቢ መሆናቸውን ሲያውቅ ሰውነቱን እሳቸው ላይ ይለጥፍ ያዘ ተብሏል። እንግዲያውስ ብዙም ዋጋ አላወጣም ሲላቸው አላህ ዘንድ ግን ትልቅ ዋጋ ታወጣለህ ብለውታል። ከወንዶች ብቻ አልነበረም፣ ሴቶች እንኳ ሲመጡ እድሜያቸው የገፋ ሴቶች ተነስተው ያገለግሏቸው ነው፣ ብሉ ይሏቸው ነው።
ያኔ ከተገናኘን በኋላ እንዴት ናችሁ ይሏቸው ነው። አክል ሐል ዑቡስ ፊትን ማጨፍገግ በምንም መልኩ የሙስሊም ባህሪ ሊሆን አይገባም።